በኋላ ወደ ቁርጥ ወደ ምናምን ይኬዳል። አመጋገብና ጂም ያለው ስፖርት የሚያመጣው ለውጥ ላይ አውራኝ እስኪ። ምክንያቱም እኔ ሳውቀ በፊትም ከፈረጃ ፊልም በፊትም ስፖርት ቤት ትሄዳለህ አውቃለሁ። እንዳልከው ግድንግድ አይ ይሄኛውን ለውጥ ደግሞ ለብቻ እናወራበታለን። ምንድነው አመጋገብ ላይ ያነሳኸው ነገር ብዙ ሰው እንዲረዳው ስለፈለኩ። አመጋገብ ስፖርት ከሰራህ በኋላ ምንም አሁን ሳይንሱም የሚያወራው ነው፣ ፕሮቲን ብቻ ነው መብላት ያለብን። በነገራችን ላይ ዘማን አለመብላት ከባድ መድኃኒት ከምግብን ክብደት ከመቀነስ ጋር ከጤናህም አንግል እኔ ባክ ፔን ሰርጀሪ ከባድ ሰርጀሪ አድርግ ተብዬ ነበር። አሁን 38 ኪሎ ስቀንስ ነው ራሱ የጠፋው ነው ነገር ገብቷል። አሁን ድሮ ስበላና አሁን ሳልበላ ያለኝ ጤንነት በጣም ይለያያል። መብላቱ አይደለም ችግሩ ዘማን የምትበላውን መምረጡ ነው። የምትበላውን ምግብ መቀነሱ ነው። ለምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። ኦልሞስት 48 ሰዓት ማለት ነው። ሰውነቴ ላይ ያለው ለውጥ ሌላ ነው ብታይ።